ሶፊያ ስላለኝ ስሜት ምንም የሚያገባ ነገር የለም። ተግባባን? እኔም እንዳንተ ሆኜ ነበር። አሳሳተችኝና የነበረኝን ሁሉ ነገር ላጣ ጫፍ ላይ ደርሼ ነበር። አንተ ማትረባ ውሻ ነህ ኤድዋርዶ። ከዚህ በኋላ አጠገቧ ለመድረስ እንኳን እንዳትሞክር። ገባ? አንተ በጣም ተንኮለኛና መሰሪ ሰው ነህ። አትበሳጭ እንጂ እኔ በደንብ ነው የምረዳ። ሶፊያን በደንብ አውቃታለሁ። ወንዶችን ማታለል ላይ ጎበዝ ናት። መጠንቀቅ አለብህ። አንተ ያንን ሁሉ ነገር ካደረግክ በኋላ አሁንም ሶፊያን ለማጥላላት ድፍረቱ አለ። አንተ ማትረባ። እኔ ቀድሜ ልምከር ብዬ ነው ወንድሜ። ሰማኛለህ? አንተ ማትረባ፣ እያስጠነቀቅኩ ነው። ስማኝ፣ አሁን ሶፊያ ብቻዋን አይደለችም። ስለዚህ እሷን ብትረሳትና ብትተዋት ነው የሚሻልህ። ታውቃለህ፣ ከዚህ በኋላ መቼም ቢሆን አታገኛት። መቼም ቢሆን። እኔም የፈራሁት ይህንን ነበር። እንዴት እየሆንክ እንዳለ ተመልከተ። ራስህን የወስጊ ልዬ የኔም ቤተሰብ እኮ በጥብጠዋለች። አሊያንድሮ ላይ ያደረግከውን አድርገህ በገንዘብ ያመለጥከውን ታየኛለህ። ቅጣት ፍርድ እንድታገኝ አደርግሃለሁ። ግን እዛም ጋር አላቆም። ታየኛለህ፣ ከወንድም አደጋ ጀርባ እጅ እንዳለበት ማስረጃ አገኛለሁ። ለሠራሃቸው ነገሮች በሙሉ ዋጋ ትከፍላለህ። ከዛ በኋላ እንግዲህ እንዳሁኑ ሄዱ ሶፊያን የምትጣላበት ድፍረት ይኖርህ እንደሆነ እናያለን። እኔ በሕይወት ቆሜ ያን ማድረግ እንደምትችል እናያለን። ማሌና በፈጠረሽ እህቴ እንዳትሰማት እባክሽ። እኔ በሁለታችሁ ግንኙነት ደስተኛ እንደሆንኩ እንድታውቅ ይፈልጋለሁ። የምሬን ነው። አመሰግናለሁ ሶፊያ። ግን አባትሽ ስለ እሷ ሲጨነቅ ማየት አልፈልግም። ምንም ቢሆን እኮ ልጁ ነው። ምናልባት አንቺ ልታናግሪያት ትችያለሽ ሶፊያ። አይ ካርመን፣ አይሆንም። የኔንም እምነት እንደዚሁ አጉድላለች። እንኪ ይሄ ትንሽ ያረጋጋሻል። አሁንም ድረስ እየተርበተበትኩ ነው ኬረን። ግን ቆይ ለምንድን ነው እንደዚህ ሆንሽ? ፖሊስ ጣቢያ ውስጥ ብዙ ጥያቄዎች ነው የጠየቁኝ ኬረን። መኪናው የተሰረቀበትን ቀን ዝርዝር መስማት ፈልገው ነበርና እሺ፣ ግን እማዬ ሁሉንም ነገር አስተካክለዋለሁ ብላለች። በጣም ፈርቼ ስለነበር እንዳይጠራጠሩኝ ስጋት አድሮብኛል። ግን እባክሽ ይዛ ስለኔ አላነሳሽም አይደል? እንዴ ስላንቺ ማውርቻለሁ። አንድ ላይ እንደነበረ ነግራቸዋለሁ። ኢዛቤላ፣ እኔ ፖሊስ ጣቢያ መሄድ አልፈልግም። አቁሚ ኬረን፣ ቁጭ በይ። እኔንም የበለጠ አታስጨንቂ። ለምን እንደዛ እንዳደረግሽ አልገባኝም። አንቺም ለምን እንደሆነ ማሳመርሽ ታውቂያለሽ። የሚያሳዝነው እንደዛ በማድረጌ ምንም አለመጠቀሜ ነው። አሊያንድሮን እያጣሁት ነው። ተበሳጭቻለሁ። እውነት ለመናገር እኔም ለምን እንዳደረግኩ አላውቅም። ለምንድን ነው? ለምን መሰለሽ? እማዬ ኤድዋርዶ እንዳገባው አስገደደችኝ። ምክንያቱም ሰርጌ የውሸት ሰርግ ስለነበረ። አልገባኝ። ምን እያልሽ ነው? እቅዴ የነበረው የሰርጉ ቀን ለመቅረት ነበር፣ ግን እማዬ እንደሄድ አስገደደችኝ። እውነት ለመናገር ስላገባሽ ደስ ብሎኛል። ምክንያቱም ኤድዋርዶ ሶፊያን እኔ እንደግጫዋት በደንብ ያውቃል። እንዴት እንደሆነ አላውቅም፣ ግን በቃ የተፈጠረውን አውቋል። ስለዚህ እሱ ከኛ ጋር መሆኑ በጣም ጥሩ ነገር ነው። የሰርግሽ ቀን ስላልቀረሽ ደስ ብሎኛል። ከዚህ በኋላ የሰጠውሽን ስልጣን አነሳዋለሁ። እሺ፣ የፈለግሽውን ነገር ማድረግ ትችለው። ችግርሽ ሉሲያ፣ ሁሉም ሰው አንቺን ማጥቃት የሚፈልግ ይመስልሻል አይደል? ኤድዋርዶ በሱም ላይ እንድትናደርሽ ነግሮኛል። ምን አስበሽ? አንቺ እምነቴን አጉድለሻል። ቱሪዝምና የሆቴል ስራ የተካንኩበት ሙያ ነው። ለዛም ነው እዛ አካባቢ ላይ ያተኮርኩት እና የኤድዋርዶን ፕሮጀክት የደገፍኩት። አልቫና ካንቱ ቡድን እንደዚህ አይነት ህንጻዎች ስላሏቸው ነው። ይሄ ለሁሉም ሰው የተወሰነ ውሳኔ ሆነው። አሌሃንድሮ ይሄ ነገር እንደማይገባው አውቃለሁ። ግን አንቺ እንደውም ማመስገን ነበረብሽ። ሰላም፣ እንዴት ነህ? እንዴ ምን ተፈጠረ? ምን ሆነ? ከዛ ውሻ ኤድዋርዶ ጋር ተጣልቼ ነበር። ና ተረጋጋ፣ ተንፍስ እባክህ፣ ተንፍስ ሚጌል፣ ተንፍስ። መጀመሪያ እዚህ ድረስ መጣ፣ ግን እኔ በሱ ሴራ በጭራሽ አልተሸወድኩም። በድጋሚ አንቺን ሊያስቸግርሽ እንደማይችል ነገርኩት። በአንቺ ላይ ምንም አይነት እሺ እባክህ ማሬ ተረጋጋ። መናደድ የለብህም። ታውቃለህ አይደለ? ሁሉም ነገር ልክ አለው። ያው ውሻ ካፉ የሚያወጣውን እያንዳንዱን ቃል መምረጥ አለበት። በተለይ ስለ አንቺ ሲያወራ መጠንቀቅ አለበት። ሶፊያ ስማኝ፣ በደንብ አዳምጠኝ። ኤድዋርዶ ስርዓት የለውም፣ ግን በንግግሩ እንደዚህ አትበሳጭ። እባክህ ተንፍስ፣ ተረጋጋ እባክህ፣ ለእኔ ስትል። እርግጠኛ ነኝ እስር ቤት የሚያስገባውን ማስረጃ አገኛለሁ። ያንን ወንጀለኛ ተከታትሎ የሚያስጠፈንገው ሰው ያስፈልጋል። የማይረባ ውሻ። ቆይ አሳየዋለሁ። የማይረባ። እባክህ ተረጋጋ፣ እባክህ ተንፍስ፣ ተንፍስ። እየለመንኩ ነው። ማንም ሰው አንቺን ሊያጥላላ አይችልም።
ማንም ቢሆን ትሰሚኛለሽ? አንቺ ማለት እኮ ሶፊያ ሁሌም የማፈቅርሽ ሴት ነሽ። እሺ ግን እባክህ ሚጌል ምን የተሰማ ነው? ምን ሆነሃል? ና ምንድነው